ይህ ውብ ስፍራ በጋሞ ዞን ጨንቻ ወረዳ ዶኮ ሻሌ ቀበሌ የሚገኝ ነው። ስፍራው በተፈጥሮ ተራራማና የውሃ ሀብት ያለው ቢሆንም የዶኮ ሻሌ ቀበሌ ነዋሪዎች ግን በውሃ ጥምና እጦት ሲሰቃዩ ቆይተዋል። በተለይ የመጠጥ ውሃ ለማግኘት ወንዞችን አማራጭ በማድረጋቸው ለተለያዩ ውሃ ወለድ በሽታዎች ጭምር ሲጋለጡ መቆየታቸውን የቀበሌዋ ነዋሪዎች እንዲህ ያስታውሳሉ። ውሃ ችግር ያለው መጀመሪያ እኛ በዚህ በአካባቢ ወሎላ ጨረሽሮ የተባለበት ነው ውሃ ምን ቀዳው ውሃ ስንጠጣ ጀርዳ አለ፣ ታይፎት አለ፣ ሌላ በሽታ እየተከሰተ ነው ያለው። በጣም ብዙ ርቀት ሄደን ጨሬ ጌቴ ከምትባል ወንዝ ነበር ውሃ የምንቀዳው። ከዛ የምንቀዳውን ውሃ ስንጠጣ ደግሞ የጃርዲያ በሽታ እንደያዘን ጤና ጣቢያ ሄደን ነገሩን። በዚህ ምክንያት ብዙ የውሃ ችግር ነበረብን። ኩሮ ውሃ ለማግኘትም ከአንድ ኑሱ አነሰ ብል ወደ 1 ኪሎ ሜትር እርቀት አለ። እንን ሄደው እናቶቻችን ልጆቻችን ውሃ ተቀድተው በ20 ሊትር ጀርካን ተሸክሞ ያመጣሉ። ይህን የጨንቻ ወረዳ ዶኮ ሻሌ ቀበሌን የውሃ ችግር የተረዳው የመሬትና ውሃ ሀብት ማዕከል በብራይት ፕሮጀክት አማካኝነት ንጹህ መጠጥ ውሃ ለአካባቢው ማህበረሰብ ገንብቶ አስመርቋል። ነዋሪውም ከዚህ ቀደም ይገጥመው የነበረውን የውሃ እጦት ችግር በመቀረፉ እፎይ ማለት ችሏል። ውሃ ከመጣ በኋላ ችግር የለም። አሁን እየተጠቀመውን ጥቅሙ በጣም ደስ ብሎኛል። አሁን እዚህ ለኛ ለሰዎቹ ቦምባ ለብቻ ተሰርተዋል፣ ለከብቶቹም ተሰርተዋል፣ ልብስ ለማጠፍም ተሰርተዋል። ሁሉ ስለተሰራ በጣም ህዝቡ ተደስታ ነው የተቀበለው። ዛሬ ላይ ንጹህ መጠጥ ውሃ በማግኘታችን ደስታ ተሰምቶናል። ከዚህ ቀደም ውሃ የምንጠጣው በስጋት ነበር፣ እንታመም ይሆን እያለን። አሁን ግን ያ ስጋት ተቀርፎልን ውስጣችን ደስ እያለው ንጹህ ውሃ እንጠጣለን። ዛሬ ላይ ይህ የንጹህ መጠጥ ውሃ ፕሮጀክት በመመረቁ ነፃ እንደወጣን ነው የሚሰማን። አሁን ከጃርዲያ ነፃ የሆነ ውሃ እንጠጣለን። እግዚአብሔር የተመሰገነ ይሁን። መንግስታችንም ያመሰገነን ይህንን ብራይት ፕሮጀክቱን ይዞ የመጣ ብራይት ድርጅቱንም ያመሰገነን የንጹህ ውሃ ተጠቃሚ ሆነናል። ከቤታችን ከበራችን ወጥተን አሁን ከቦኖ ቀጥተን እየተጠቀመን ነው። የዶኮ ሻሌ ቀበሌን የውሃ ችግር ለመለየት የመሬትና ውሃ ሀብት ማዕከል በብራይት ፕሮጀክት አማካኝነት ጥናት አስጠንቶ ችግሩን ከለየ በኋላ ለማህበረሰቡ የንጹህ መጠጥ ውሃ ማቅረብም ተችሏል። ቦታውን ለመምረጥ በዚህ በአለፈው ዓመት የሰኔ መጨረሻ ላይ ወደ 35 የሚሆኑ ዶክተሮችን ከ70 በላይ የሚሆኑ የማስተርስ ተመራቂ ግራጁዌት ባለሙያዎችን በአጠቃላይ ድጋፍ ሰጪ ሰራተኞችን ጨምሮ 126 የሚሆኑ ሰራተኞችን እዚህ ጨንቻ ውስጥ ከትመው የአርባ ምንጭ ዩኒቨርሲቲ የምርምር ማዕከል አለ፣ እዛ ከትመው በእያንዳንዱ ቀበሌ ውስጥ ያለውን ችግር ጥናት አድርገዋል። በጥናቱ ከተለዩት ቦታዎች አንዱ ነውና በወቅቱ በጥናቱ ከተለዩት ችግሮች አንዱ አንኳር ችግር በዚህ ቀበሌ የመጠጥ ውሃ ችግር ነበር። ስለዚህ ችግሩ የተለየው በጥናት ነው። ይሄ ፕሮጀክት ትግበራውን ካከናወነ በኋላ ቀጥታ ቤት ለቤት በሚባል ደረጃ ወተር ፖይንቱ ደጃቸው ድረስ የደረሰበት ስርዓት አለ። ይሄም ማለት ደግሞ ከዚህ ቀደም የ30-40 ደቂቃ ተጉዞ ሲቀሩት የነበረውን ወደ 5 ደቂቃ ቅርብ ያደረገላቸው ስርዓት አለ። የዶኮ ሻሌ ቀበሌ በተፈጥሮ ተራራማና ተራራዎቹ ደግሞ ከፍተኛ የውሃ መጠን ያላቸው በመሆናቸው በፕሮጀክቱ አማካኝነት መሰረተ ልማት በማሟላት ለህብረተሰቡ ማድረስ ተችሏል። ተራራው ላይ በርካታ የምንጭ ውሃዎች አሉ፣ ግን ህብረተሰቡ አብዛኛው ከወንዝ ነው እየቀዳ የሚጠቀመው። ምንድነው ያደረግነው? ምንጮችን ለየን። ከፍተኛ ፖቴንሻል ወይም ደግሞ አቅም ያላቸው ምንጮች ከለየን በኋላ የምንጭ አይን መያዝ ስራ ሰራን። እንደምታዩት ወደ 25 ሜትር ኪዩብ የሚይዝ ታንከር አለ። ወደዛ እንዲገባ በማድረግ በየአቅጣጫው ደግሞ ለዚህ ለ7800 ተጠቃሚዎች አማካኝ የሆኑ ቦታዎች ላይ የዚህ አይነት የቦኖ ግንባታዎች ተደረጉ። ውሃው ትልቅ አቅም ስላለው እዚህ የውሃ ማቆሪያ ገንዳው ውስጥ ወይም ደግሞ ታንከር ውስጥ በፍጥነት ነው ውሃው የሚሞላው። ከሞላ በኋላ ኦቨርፍሎ የምንለው ሞልቶ የሚፈሰውን ደግሞ ለሌላ ጥቅም ማዋል ስላለብን ከጎኑ ላይ እንዳያችሁት ገንዳ ገንብተን በገንዳው የመስኖ ተጠቃሚ እንዲሆኑ በታች በኩል ያሉ ተፋሰሱ ውስጥ ያሉ ሰዎችን የመስኖ ተጠቃሚ እንዲሆኑ አድርገናል። ለህብረተሰቡ የተሰራው ንጹህ መጠጥ ውሃ ፕሮጀክት ዘርፈ ብዙ አገልግሎት እንዲሰጥ ተደርጎ የተገነባ ሲሆን በቀበሌዋ ወደ 10 ቦታዎች የውሃ ቦኖ በማዘጋጀት የህብረተሰቡን ችግር መቅረፍም ተችሏል። መስኖ አለው። ከብቶች ራሳቸው ንጹህ ውሃ እንዲጠጡ የከብቶች ማጠጫ አለ። ህብረተሰቡ ወንዝ ሳይሆን እዚሁ ልብሱን ማጠብ እንዲችል ልብስ ማጠቢያ ገንዳዎች አሉ። ይሄ ብቻ አይደለም፣ ወደታችም ሌላ ገንዳ አለ።
ትምህርት ቤቶችም ይሄን የመሰለ የቦኖ ግንባታ አላቸው። በአጠቃላይ ህብረተሰቡ ተደራሽ ሊያደርግ የሚችሉ ቦታዎች በጥናት ከተለዩ በኋላ እነኚህ ግንባታዎች ተከናውነዋል።